ሰላም እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ተገናኝተናል። እንደሚታወቀው በዚህ በጨርጨር ቴክ ኢንፎ ዩቱብ ቻናል በአፋን ኦሮሞ የዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን እና የሃርድዌር ኤንድ ኔትወርኪንግ ሰርቪስ ከሲኦሲ ጋር ተያይዞ ቲዎሪም ፕራክቲካል ፓርቶችን በተወሰነ መልኩ ሼር ለማድረግ እየሞከርን እንደነበረ ይታወቃል። ነገር ግን በአማርኛ የተወሰኑ ቪዲዮ ከቨር ይደረግልን የሚሉ ጥያቄዎች በውስጥም በተለያየ መንገድ አግኝተናል። ስለዚህ በአማርኛ ቲዎሪም ፕራክቲካል ፓርቶችንም በተወሰነ መልኩ በተቻለ መጠን ሼር ለማድረግ የምንሞክር ይሆናል። የዚህ ቻናል ዋና ዓላማ ዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን እና በሃርድዌር ኤንድ ኔትወርኪንግ ሰርቪስ ተማሪም ሆኖ ወይንም ሰራተኛ ሲኦሲ የሚያስፈልጋቸውን ሰዎች በተወሰነ መልኩ ሰፖርት ለማድረግ ተማሪም ሆነ ለሰራተኛ ሲኦሲ አስፈላጊ ነው። ምክንያቱም ተማሪ ከሆነ ስራ ለመቀጠርም ወይንም ትምህርቱን ለመቀጠል የግድ ሲኦሲ ፓስ ማድረግ አለበት። ሰራተኛ ደግሞ እድገት ለማግኘት የግድ ሲኦሲ ያስፈልገዋል ማለት ነው። ስለዚህ በዚህ ቪዲዮ የምናየው የዌብ ዲቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን ቲዎሪ ፓርት ዋንን ይሆናል ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ሀሳብ ካላችሁ ደግሞ ኮሜንት። ወደ ጥያቄያችን ስንሄድ አንደኛ which of the following is not unary operation? ዩነሪ ኦፕሬሽን ያልሆነ በዳታቤዝ ውስጥ ዩነሪ እና ባይነሪ ኦፕሬሽን የሚባሉ አሉ። ዩነሪ ኦፕሬሽን የሚሰራው ሲንግል ቴብል ወይም ሲንግል ሪሌሽን ላይ ሲሆን ባይነሪ ኦፕሬሽን ደግሞ ቱ ቴብል ኦር ቱ ሪሌሽን ላይ ነው የምንጠቀመው ማለት ነው። ስለዚህ ኤ ሰሌክት፣ ቢ ሪኔም፣ ሲ ፕሮጀክት እነዚህ ሶስቱም ዩነሪ ኦፕሬሽን ሲሆኑ ዲ ዩኒየን ደግሞ ባይነሪ ኦፕሬሽን ነው ማለት ነው። ዩኒየን ብቻ ሳይሆን ካርቴጂያን ፕሮዳክት፣ ዲፈረንስ፣ ኢንተርሴክሽን፣ ጆይን እነዚህ ባይነሪ ኦፕሬሽን ብለን እንጠራለን። ስለዚህ መልሳችን ዲ ይሆናል ማለት ነው። ሁለተኛ what is the primary purpose of cascade style sheet or CSS in ዌብ ዲቨሎፕመንት? በዌብ ዲቨሎፕመንት ውስጥ የሲኤስኤስ ፕራይመሪ ፐርፐዝ ነው። ኤ ኢንሃንሲንግ ዌብሳይት ሴኩሪቲ፣ ዌብሳይት ሴኩሪቲ ባክኢንድ ላይ ያሉትን ነው የሚመለከተው። ስለዚህ ኤ መልስ አይደለም። ቢ ሃንድሊንግ ሰርቨር ሳይድ ስክሪፕት፣ ሰርቨር ሳይድ ስክሪፕት የሲኤስኤስ ድርሻ ሳይሆን የፒኤችፒ፣ ጃቫ፣ ፓይተን እነሱ ናቸው ሰርቨር ሳይድ ስክሪፕት የምንላቸው ማለት ነው። ስለዚህ ቢ መልስ አይደለም። ሲ ማኔጂንግ ዳታቤዝ ኩዌሪ፣ ማኔጅ ዳታቤዝ ኩዌሪን ማኔጅ የሚያደርገው ኤስኩኤል እና ማይኤስኩኤል ነው እንጂ ሲኤስኤስ አይደለም። ይሄ መልስ አይደለም። ዲ ኮንትሮል ደ ቪዥዋል ፕሬዘንቴሽን ኦፍ ዌብ ፔጅ። ስለዚህ መልሳችን ዲ ነው የሚሆነው። ምክንያቱም ሲኤስኤስ የምንጠቀመው ቪዥዋል ፕሬዘንቴሽን ኦፍ ዌብሳይታችንን ማኔጅ ለማድረግ ማኔጅ ስናደርግን ከለርን፣ ፎንትን፣ ስፔስ፣ ሌያውትን ቶታሊ አፒራንስ ኦፍ ዌብ ፔጃችንን ማኔጅ ለማድረግ ኦር ኮንትሮል ለማድረግ ሲኤስኤስ እንጠቀማለን። ሲኤስኤስ ለዌብሳይት ውበት ነው የምንጠቀምበት ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። ሶስተኛ which HTML attribute is used to define inline CSS? ኢንላይን ሲኤስኤስ ማለት ዳይሬክት ኤችቲኤምኤል ውስጥ ሲኤስኤስን ዲፋይን ስናደርግ ነው ማለት ነው። እንደሚታወቀው ሲኤስኤስን በሶስት መንገድ ነው ዲፋይን የምናደርገው። አንደኛ ኢንላይን ነው፣ ሁለተኛ ደግሞ ኢምቤድድ ነው፣ ሶስተኛ ኤክስተርናል ዲፋይን እናደርጋለን። ነገር ግን ኢንላይን ዲፋይን ስናደርግ የትኛውን አትሪቢዩት ነው የምንጠቀመው ነው እዚህ ጥያቄ ላይ ያለው። ኤ ክላስ ሳሌክተር ነው። ቢ ደግሞ ስታይልስ፣ ይህንኛው የስፔሊንግ ኢረር አለው። ሲ ደግሞ ፎንት የሚባል አትሪቢዩት የለንም። ዲ ስታይል። ስለዚህ ስታይል ተጠቅመን ወይም ስታይል አትሪቢዩት ተጠቅመን ኢንላይን ሲኤስኤስን ዲፋይን ማድረግ እንችላለን ማለት ነው። ይህንን የምንጠቀመው ኦፕን ታግ ላይ ነው ኢንላይን ዲፋይን የምናደርገው ማለት ነው። ስለዚህ መልሳችን ዲ ነው። አራተኛ what role does defining security protocols play in ዌብሳይት ቴክኒካል ሪኳየርመንት ሞዴል? ዌብሳይት ቴክኒካል ሪኳየርመንት ሞዴል ውስጥ ሴኩሪቲ ፕሮቶኮል ዲፋይን ስናደርግ ድርሻውን ነው የሴኩሪቲ
ፕሮቶኮል ድርሻ ዌብሳይት ቴክኒካል ሪኳየርመንት ሞዴሊንግ ውስጥ ዲፋይን ሲደረግ ኢት ኢዝ አነሰሪ ፎር ዌብሳይት ዲቨሎፕመንት። ሴኩሪቲ ፕሮቶኮል ለዌብሳይት ዲቨሎፕመንት ኢምፖርታንት ነው ማለት ነው። አነሰሪ ሳይሆን ነሰሰሪ ነው መሆን ያለበት። ኤ መልስ አይደለም። ቢ ኢት ሄልፕስ አይደንቲፋይ ቨልነራቢሊቲ ኤንድ ኤስታብሊሽ ፕሮቴክቲቭ ሜጀርመንትን ለመፍጠር ያስፈልገናል ማለት ነው። መልሳችን ይሄ ነው የሚሆነው። ምክንያቱም ቨልነራቢሊቲ የሲስተማችን ዊክነስ ወይም ደካማ ጎን ኢደንቲፋይ አድርገን ፕሮቴክቲቭ ሜጀርመንት ማስቀመጥ ያስችለናል ማለት ነው። ስለዚህ መልሳችን ቢ ይሆናል። ሌላኛው ኢት ኢንክሪዝ ደ ሪስክ ኦፍ ሳይበር አታከር። ሴኩሪቲ ፕሮቶኮል ዲፋይን ስናደርግ ኢንክሪዝ ሳይሆን ሪስክ ኦፍ ሳይበር አታከርን ዲክሪዝ ነው የምናደርገው ማለት ነው። ስለዚህ መልሳችን ቢ ነው የሚሆነው። አምስተኛ ዋት ኢዝ ደ ፐርፐዝ ኦፍ አንኢንስቶል ሶፍትዌር አፕሊኬሽን ፍሮም የኮምፒውተር ሲስተም። ከኮምፒውተር ላይ አንኢንስቶል ሶፍትዌር አፕሊኬሽኖችን አንኢንስቶል የምናደርግበት ፐርፐዝ ኤ ፕሮቫይዲንግ ፓወር ቱ ኔትወርክ ዲቫይስ ኤፊሽንትሊ። ይሄኛው ፕሮቫይድ ፓወርን ፕሮቫይድ የሚያደርገው ሶፍትዌር ሳይሆን ፓወር ዲቫይስ ነው። ኤ መልስ አይደለም። ቢ ዲስፕሌይ ኢንፎርሜሽን ኦን ደ ኔትወርክ አኳሬትሊ። ይሄ ኔትወርክ ላይ ኢንፎርሜሽኖችን ዲስፕሌይ ማድረግ ነው። ይሄም የሶፍትዌር አፕሊኬሽን ድርሻ አይደለም። ሲ ደግሞ ስቶሪንግ ዳታ ኦን ደ ኔትወርክ ሴኪዩርሊ። ይሄም ኔትወርክ ላይ ዳታን ስቶር የሚያደርግ ሶፍትዌር አፕሊኬሽን አይደለም። ዲ ሪሙቭ አነሰሪ ፕሮግራም ቱ ፍሪ አፕ ስቶሬጅ ስፔስ ኤንድ ኢምፕሩቭ ፐርፎርማንሲ። ስለዚህ መልሳችን ዲ ነው የሚሆነው። ምክንያቱም የተለያየ ሶፍትዌሮችን ከኮምፒውተራችን ላይ አንኢንስቶል ስናደርግ አንደኛ ፍሪ አፕ ስቶሬጅ እናገኛለን ወይም ፍሪ ስቶሬጅ እናገኛለን። ሁለተኛ ደግሞ ኢምፕሩቭ ፐርፎርማንሲ የሲስተማችን የኮምፒውተራችንን ፐርፎርማንሲ ይጨምራል ማለት ነው። በቀላል ኤግዛምፕል በምንጠቀምበት ስማርትፎን ላይ ብዙ አፕሊኬሽኖች ተጭኖ ከሆኑ አንደኛ ስቶሬጅ ሊያጥርብን ይችላል። ሁለተኛ ደግሞ የስማርትፎናችን ወይም የስልካችን ፐርፎርማንሲ በጣም ቢዚ ይሆናል ወይም ይቀንሳል ማለት ነው። ስለዚህ አላስፈላጊ ሶፍትዌሮችን አንኢንስቶል እናደርገዋለን ወይም ሪሙቭ እናደርጋለን። ከዛ ስፔስም እናገኛለን፣ ፐርፎርማንሲውም ይጨምርናል ማለት ነው። ስለዚህ መልሳችን ዲ ይሆናል። ስድስተኛ ዊዝ ኤስኩኤል። አሁን እንደዚህ አይነት ጥያቄ ቴክኒካል የሆኑ ጥያቄዎች ናቸው፣ በዚህ ቲዮሪ መልክ የሚመጡት ማለት ነው። ቀስ ብለን ቼክ ካደረግናቸው እነዚህ በጣም ሲምፕል የሆኑ ጥያቄዎች ናቸው። ለምሳሌ ዊዝ ኤስኩኤል ሃው ዱ ዩ ሰሌክት ኦል ሪከርድስ ፍሮም ቴብል ኔም ፐርሰንስ ዌር ደ ፈርስት ኔም ኮሎመን ቫሉ ስታርት ዊዝን ኤ። እዚህ ላይ ፍሮም ቴብል ኔም ፐርሰን የሚባል ቴብል አለ። ዌር ደ ፈርስት ኔም ኮሎመን ቫሉ ስታርት ዊዝን ኤ። ከፐርሰን ቴብል ውስጥ ፈርስት ኔማቸው በኤ የሚጀምሩ ማለት ነው። ይህንን ሪትራይቭ የሚያደርግ ኩዌሪ ነው እዚህ ውስጥ የሚፈልገው። ስለዚህ ስማቸው በኤ የሚጀምር ስለሆነ ኤን ሳሌክት ስታር ፍሮም ፐርሰን ዌር ፈርስት ኔም ላይክ ፐርሰንት ኤ። ይህንኛው ፐርሰንቱ ከኤ ቀድሞ ስለመጣ ይሄኛው ሳይንታክሱ ትክክል ነው። ነገር ግን የሚሰጠን ሪዛልት ስማቸው በኤ የሚጀምር ሳይሆን ስማቸው በኤ የሚያልቀው ነው ማለት ነው። ስማቸው በኤ መጨረሻ ላይ ኤ ያላቸውን ሰዎች ነው ዲስፕሌይ የሚያደርገው። ስለዚህ ይህንኛው ስማቸው በኤ የሚያልቅ ስለሆነ እኛ የምንፈልገው ስታርት ዊዝ ኤ። ስለዚህ ኤ መልስ አይደለም። ቢ ሳሌክት ስታር ፍሮም ፐርሰን ዌር ፈርስት ኔም ኢዝ ኢኳል ቱ ይላል። ላይክ ሊኖረው ይገባል። እነዚህ ዋይልድ ካርድ የምንለው ላይክ የግድ ያስፈልገናል። ቢ መልስ አይደለም። እንደዛውም ሲ ላይክ ስለሌለው መልስ አይደለም። ሲም ሪጀክት እናደርጋለን። ወደ ዲ ስንሄድ ሳሌክት ስታር ፍሮም ፐርሰን ዌር ፈርስት ኔም ላይክ ኤ ፐርሰንት። ይሄኛው ስማቸው በኤ የሚጀምር ሁሉንም ሪትራይቭ ማድረግ ይችላል። መልሳችን ዲ ነው የሚሆነው። የትኛው ፐርሰንት የምትወክለው የመጀመሪያ ፊደል ወይም የመጀመሪያ ካራክተር ኤ ይሁን እንጂ በፈለገ ካራክተር መቀጠል ይችላል ማለት ነው። ስለዚህ ዲ ነው። ሰባተኛ ኢን ዳታቤዝ አድሚኒስትሬሽን ዋት ኢዝ ደ ፐርፐዝ ኦፍ ትራንዛክሽን ሎጎ። ዳታቤዝ አድሚኒስትሬሽን ውስጥ ፐርፐዝ ኦፍ ትራንዛክሽን ሎጎ ምንድነው ነው? ትራንዛክሽን ሎጎ ለምንድን ነው የሚያስፈልገው ነው? ኤ ኤክስኪዩት ኩዌሪ
ኩዌሪን ኤክስኪዩት የሚያደርገው የኤስኪዩኤል ኮማንድ ነው እንጂ ትራንዛክሽን ሎጉ አይደለም። ቢ ማኔጅ ዩዘሮች በአድሚኒስትሬተር ነው ማኔጅ የሚደረጉት። ትራኪንግ ቼንጅ ይሄንኛው መልስ ይሆናል ማለት ነው ሲ። ምክንያቱም ትራንዛክሽን ሎጉ ማለት በመጀመሪያ በዳታቤዝ ውስጥ የሚንቀሳቀስ የዳታቤዝ ለውጥን ሪካርድ ማድረግ ማለት ነው። ሪካርድ ዳታቤዝ ቼንጅ ማለት ነው በሌላ አባባል። ስለዚህ ትልልቅ ሲስተሞች ውስጥ ለምሳሌ ባንክ ቤትን ብንወስድ እያንዳንዱ ትራንዛክሽን በኤክስኪዩት በሆነ ቁጥር ሪካርድ እያደረገ ነው የሚሄደው። ለምሳሌ አንድ ሰው ባንክ ቤት ሄዶ ከአካውንቱ ወደ ሌላ አካውንት ገንዘብ ትራንስፈር ሲያደርግ ሙሉ መረጃ እዛ ላይ ሪካርድ አድርጎ ትራንዛክሽን ሎግ ይዛል ማለት ነው። ትራንዛክሽን ሎግ ማለት እነዚህ ሪኮርዶች ለምሳሌ ስንት ሰዓት ነው ትራንስፈር ያደረገው፣ ለማን ነው ትራንስፈር ያደረገው፣ ስንት ብር ነው ትራንስፈር ያደረገው፣ ስንት ደቂቃ ላይ ነው ትራንስፈር ያደረገው፣ እያንዳንዱ ኢንፎርሜሽን ሪካርድ ይደረጋል። እነዚህ ሪካርዶች ናቸው ትራንዛክሽን ሎግ ብለን የምንጠራው ማለት ነው ዳታቤዝ ውስጥ። ስለዚህ እነዚህ ትራንዛክሽን ሎግ የሚጠቅሙን ትራክ ቼንጅ የተቀየረውን ነገር ወይም አፕዴት የሆነውን ወደ ኋላ ተመልሰን ቼክ ለማድረግ ይረዳናል ማለት ነው። ለምሳሌ አንድ ሰው ከውጪ በሞባይል ባንኪንግ ተጠቅሞ ከአካውንቱ ወደ ሌላ ሰው አካውንት ገንዘብ ትራንስፈር ካደረገ በኋላ በአካል ባንክ ሄዶ እኔ ያዳቀም ወይም እኔ የሌለውም ትራንስፈር ያደረኩት ቢል ይሄ ትራንዛክሽን ሎግ ነው ቼክ የሚደረገው ወደ ኋላ ተመልሰው የዛን መቼ እንደተቀየረ ከሱ አካውንቱ ላይ መቼ እንደተቀነሰ መቼ ትራንስፈር እንደሆነ በኤቲኤም ነው በባንክ ነው በሞባይል ባንኪንግ ነው ስንት ሰዓት ነው ስንት ብር ነው እያንዳንዱን ኢንፎርሜሽን ትራንዛክሽን ሎግ ላይ ነው የሚገኙ ማለት ነው። ስለዚህ ትራክ ቼንጅ ለማድረግ እንጠቀሙበታለን፣ ይጠቅመናል ማለት ነው ዳታቤዝ አድሚኒስትሬሽን ውስጥ። መልሳችን ሲ ይሆናል። 8ኛ ሚዲያ ሪከቨሪ ሪፈርስ ቱ ሪከቨሪንግ ዳታቤዝ። ሚዲያ ሪከቨሪን ሪፈር የሚያደርገው ሪከቨሪንግ ዳታቤዝ ውስጥ ኤ አፍተር ፊዚካሊ ዳሜጅ ኤ ነው መልሳችን። ምክንያቱም ሚዲያ ሪከቨሪ ማለት ፊዚካሊ ሲስተማችን የያዘው ዲቫይስ ፌል ካረገ ሚዲያ ሪከቨሪን በመጠቀም ነው ሪከቨር የምናደርገው ማለት ነው። ለምሳሌ አንድ ሲስተም ባካፕ አለው አውቶማቲካሊ ኤክስተርናል ባካፕ እያደረገ ከሆነ ነገር ግን ያ ሲስተም የያዘው ዲቫይስ ላይ ሙሉ ለሙሉ ፊዚካሊ ዳሜጅ ቢደርስበት ከባካፑ ሪከቨር አድርገን ነው የምንጠቀመው። የዛን ሰዓት ሚዲያ ሪከቨሪ እንለዋለን ማለት ነው። ስለዚህ መልሳችን ኤ ነው የሚሆነው። ለምሳሌ ቢ አፍተር ሲስተም ክራሽ፣ ይሄ ክራሽ ሪከቨሪ ነው። አፍተር ዴድሎክ ኮንከረንሲን ፕሮቴክት ለማድረግ ነው ይህንኛው። ዲ ደግሞ አፍተር ትራንዛክሽን። ስለዚህ መልሳችን ኤ ይሆናል። 9ኛ ሃው ቱ ዲስፕሌይ ሃይፐርሊንክ ዊዛውት አን አንደርላይን ኢን ሲኤስኤስ። ሃይፐርሊንክ እንደሚታወቀው በኤችቲኤምኤል ክሬት ስናደርግ አንደርላይን አለው ወይም ሰረር አለው ማለት ነው እያንዳንዱ ሊንክ። ስለዚህ በሲኤስኤስ ተጠቅመን ነው ያንን ሰረር ሪሙቭ የምናደርግበት። ለዛ የትኛው ስክሪፕት ነው የሚጠቅመን ነው? ቴክስት ዲኮሬሽን። ይሄኛው ልክ ነው። ቴክስት ዲኮሬሽን ካልን በኋላ እዚህ ጋር ነን፣ ይሄኛው ቴክስት ዲኮሬሽን ብለን ነን ስናደርግ ሪሙቭ ያደርጋል አንደርላይኑን። ቴክስት ዲኮሬሽን ብለን አንደርላይን ስናደርግ ሰረሩ አድ ማድረግ ይቻላል ማንኛውም አይነት ቴክስት ላይ። ቴክስት ዲኮሬሽን ብለን ላይን ስሩ ካል ሰረር መሀል ላይ ያደርግበታል። ይህንኛው ትክክል ነው ማለት ነው። ስለዚህ መልሳችን ኤ ነው ሊሆን የሚችለው። ለምሳሌ ቢ የምንወስድ ቴክስት ዲኮሬሽን ካልን በኋላ ኖ አንደርላይን እንደዚህ አይባልም ማለት ነው። ኖ አንደርላይን አይባልም። ስለዚህ ቢ መልስ አይደለም። ሲና ዲም ብናይ ሲጀመር ቴክስት ዲኮሬሽን መሆን አለበት መጀመሪያ ላይ። ስለዚህ መልሳችን ኤ ይሆናል ማለት ነው። 10ኛ ኦል አር ቤኔፊት ኦፍ ዳታ ኮንቨርዥን ኤክሴፕት፣ ከአንዱ ውጪ ቤኔፊት ኦፍ ዳታ ኮንቨርዥን ነው ሁሉ ማለት ነው። ኤ ኮምፕሌክስ ዳታ አናላይዝ ኤንድ ሪፖርቲንግ። ዳታ ኮንቨርዥን ማለት ከአንደኛው ወደ አንደኛው ዳታን ኮንቨርት እያደረጉ መጠቀም። ለምሳሌ ከኤክሴል ወደ ወርድ አስፈላጊ ከሆነ ወደ ፒዲኤፍ፣ እንደዚህ አይነት ኤግዛምፕል በዛ ኤግዛምፕል ማየት ይቻላል። ኮንቨርት ማድረግ ቤኔፊት ያለው ቤኔፊት ነው። ኤ ኮምፕሌክስ ዳታ አናላይዝ ኤንድ ሪፖርቲንግ። ይህንኛው አንድ ዳታ በወርድ ላይ ኮምፕሌክስ ከሆነ ወደ ኤክሴል ኮንቨርት በማድረግ በቀላሉ አናላይዝ እና ሪፖርት ማድረግ እንችላለን። ቤኔፊት ነው ማለት ነው። ኤ ቤኔፊት ስለሆነ መልስ ሊሆን አይችልም ኤክሴፕት ስለሆነ የሚለው። ቢ ሲምፕሊፋይድ ዳታ ማኔጅመንት። ይህንኛውም
አንደኛው ላይ ሞር ኮምፕሌክስ ምን ከሆነ ወደ አንደኛው ኮንቨርት አድርገን ማኔጅ ማድረግ ይቻላል። ሲ ኢንሄንስ ዳታ ዩቲላይዜሽን፣ ይህንኛውም በትክክል። ዲ ሪዲዩስ ኩዌሪ ኤክስኪዩሽን ታይም፣ ኩዌሪ ኤክስኪዩሽን ታይም ሪዲዩስ አያደርግም በቀጥታ። ይህንኛው ቤኔፊቲቭ አይደለም ማለት ነው። ስለዚህ መልሳችን ዲ ነው። 11ኛ which is common method of protect application software from cyber threat። ከሳይበር ትሬት አፕሊኬሽን ሶፍትዌሮችን ፕሮቴክት የምናደርግበት ኮመን ሜተድ የትኛው ነው? ኤ ኢግኖር ሴኩሪቲ ፓንች፣ ሴኩሪቲ ፓንችን ኢግኖር ማድረግ ሳይሆን አሴፕት እያደረግ በየጊዜው አፕዴት ማድረግ ይኖርብናል ማለት ነው። ቢ ኢንስቶሊንግ አውትዴትድ ሶፍትዌር፣ አውትዴትድ ማለት ጊዜው ያለፈበት ሶፍትዌር ኢንስቶል እያደረግን ፕሮቴክት አፕሊኬሽን ማድረግ አንችልም። ይሄም መልስ አይደለም። ሲ ሼሪንግ ፓስወርድ፣ ፓስወርዳችን ባየንበት ቦታ ወይም በተገኘበት ቦታ ሼር እያደረግ ሲስተሙን ወይም አፕሊኬሽኑን ፕሮቴክት ማድረግ አንችልም ማለት ነው። አንአውቶራይዝድ ሰው ወይም አውቶራይዝድ ያልተፈቀደለት ሰው ያንን ፓስወርድ ይዞ ገብቶ የፈለገ ነገር መስራት ስለሚችል ይሄም መልስ አይሆንም። ዲ ኢኔብሊንግ መልቲፋክቶሪያል አውተንቲኬሽን፣ ይህንኛው ነው ፕሮቴክት ስናደረግ መልቲፋክቶሪያል አውተንቲኬሽን ብንጠቀም የተሻለ ነው ማለት ነው። ምክንያቱም ልክ እንደ ኢሜይል ብንወስድ መልቲፋክቶሪያል አውተንቲኬሽን አለው። ፓስወርድና ኢሜይሉን ቢያልፍ ራሱ መልቲፋክቶሪያል ካለው እንደገና ሌላ ፓስወርድ ይጠይቀዋል ማለት ነው። በዚህ መንገድ ሲስተሙንም ሆነ አፕሊኬሽንም ሆነ ምንም ነገር ፕሮቴክት ማድረግ ይቻላል። ስለዚህ መልሳችን ዲ ነው። 12ኛ a query is also type of query, type of A database, B form, C filter, D report። query ማለት ሪትራይቭ ነው የምናደርገው፣ የምንፈልገውን ነው ሪትራይቭ የምናደርገው። ስለዚህ ከዚህ ውስጥ query ፊልተር ማለት ነው። ሪትራይቭ ስናደርግ የምንፈልገውን መርጠን ስለሆነ ፊልተር የምናደርገው መልሳችን ሲ ነው የሚሆነው። ፎርም ማለት ዳታ ኢንትሪ ነው። ዳታቤዝ ኮሌክሽን ኦፍ ዲፍረንት ኦር ኮሌክሽን ኦፍ ሪሌትድ ዳታ ነው። ሪፖርት ደግሞ ኢንድ ሪዛልት ነው ማለት ነው። ስለዚህ መልሳችን ሲ ነው የሚሆነው። 13ኛ what is the primary purpose of protecting application or system software in an organization? በኦርጋናይዜሽን ውስጥ አፕሊኬሽን እና ሲስተም ሶፍትዌርን ፕሮቴክት የምናደርግበት ዋና ፐርፐዙ ኤ ቱ ኢንክሪዝ ኤምፕሎይ ፕሮዳክቲቪቲ፣ ይሄ ከፕሮዳክቲቪቲ ዳይሬክት ላይን አያደርግም መልስ አይደለም። ቢ ቱ ኢምፕሩቭ ካስተመር ሰርቪስ፣ ይሄም ፕሮቴክት ጋር ምንም መሄድ አይደለም። ሲ ቱ ሪዲዩስ ፔፐር ኮንሰፕሽን፣ ይሄኛውም ፕሮቴክሽን ስለሆነ ይሄኛውም መልስ አይሆንም። ዲ ቱ ፕሪቬንት አንአውቶራይዝድ አክሰስ ኢን ዳታ ብራንችስ፣ መልሳችን ዲ ነው የሚሆነው። አንአውቶራይዝድ አክሰስን ነው ፕሮቴክት የምናደርገው። ስለዚህ አፕሊኬሽን እና ሲስተም ሶፍትዌርን በኦርጋናይዜሽን ውስጥ ፕሮቴክት ስናደርግ ያልተፈቀደለት ሰው ከኋላችን ገብቶ ሲስተሙን አክሰስ እንዳያደርግ ነው ፕሮቴክት የምናደርገው። ፐርፐዙ ሴኪዩር የምናደርግበት ሁልጊዜ ሴኩሪቲ የሚያስፈልገው ያልተፈቀደለት ሰው ያን ሲስተም ገብቶ እንደፈለገ አክሰስ እንዳያደርግ ፕሮቴክት ለማድረግ ነው ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። ለዛሬ በዚህ ይበቃናል። ሀሳብ ካላችሁ ኮሜንት ማድረግ ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ መልካም ቆይታ።